የፓርላማ አባሉ ዶክተር ደሳለኝ ጫኔ የምክትል ኮሚሽኗ ሂሩት ገብረስላሴ በጥያቄ ሲያስጨንቃቸው ውሏል። ምክትል ኮሚሽኗ እኛ አክቲቪስት አይደለንም የሚለውን ምጸታዊ ምላሽ የምክክር ኮሚሽን የተባለው ማደንዘዣ አክቲቪስትነቱ ለማን እንደሆነ አሁን በግልጽ የታወቀ ይመስላል። በዝርዝር የምናስደምጣችሁ ይሆናል። በተያያዘ መረጃችን እውነተኛ የፍትህ ስርዓት አገሪቱ ላይ ያለ ይመስል አብይ አህመድ እሰሩ ያላቸውን የልቡ ደርሶ ዳግም ፍቱ ብሎ እስከሚያዝ የሚጠባበቁት የአብይ ታማኝ ሎሌዎች ተለዋጭ ቀጠሮ በሚል ለ3 ዓመታት የሚሰቃዩት በእነ የተከበሩ ዮሐንስ ቦያለው መዝገብ ተከሳሾች ፍርድ ቤት ቀርበዋል። ፍርድ ቤቱ የአቃቢ ሕግ ምስክሮችን ቃልና የተከሳሾችን የሰነድ ማስረጃ አስተያየት መርምሮ ብይን ለመስጠት ለሚያዝያ 15 2018 ቀጠሮ ተይዟል። እሱንም ለሰዓቱ የመረጥነው ጥንቅር ነው። አብራችሁን ቆዩ። የህዝብ እንደራሴዎች፣ ጋዜጠኛና የማህበረሰብ አንቂዎች በስር እየተሰቃዩ የአማራን ህዝብ በድሮና እየጋየ ወላጅ ያለ ቀባሪ ልጆች ያላሳዳጊ እያስቀረ ቢሊዮን ብሮችን በጅቶ እየተዋጋ ስልጣኔን አስረዝማለሁ ብሎ የሚታተረው አብይ አህመድ በዚህ በኩል ደግሞ የምክክር ኮሚሽን የሚል ማደንዘዣ መስርቶ አንዳች ትርጉም ያለው ተግባር ሳይፈጽም ከተቋቋመ ድፍን 3 ዓመታትን አስቆጥሯል። በትናንትናው ዕለት በህዝብ ተወካዮች ቀርበው ዶክተር ደሳለኝ የህዝብ እንደራሴዎችን ጨምሮ በስር ላይ የሚገኙ የአማራ ልሂቃን እንዲፈቱ በእናንተ በኩል ጥያቄ ያቀርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም ብለዋል። ይህንን ሁኔታ ለሚዲያም ለኢትዮጵያ ህዝብም ስታሳውቁ አላያችሁም በማለት ኮሚሽኖቹን ጠይቀዋል። የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ ለጥያቄው በሰጡት ምላሽ የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር እንደሌለባቸው ግፊት እናደርጋለን ብለዋል። መንግስት እርምጃ አለመውሰዱን ለምን አላጋለጣችሁም ለሚለው ግን እኛ አክቲቪስቶች አይደለንም ሲሉ መልሰዋል። ምክትል ኮሚሽነር ሂሩት ገብረስላሴ በእርግጥም ልክ ናቸው። አክቲቪስትነታቸው ለቀጠራቸው አብይ አህመድ እንጂ በገዛ ሀገሩ ባይተዋር ለሆነው ለአማራ ህዝብ አይደለም። መንግስትን ይህንን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህንን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም ለሚለው የዶክተር ደሳለኝ ጥያቄ ኮሚሽኗ ስለምን በማታ እንጀራችን ላይ ትቀልዳለህ በሚመስል ሁነት እኛ አክቲቪስት አይደለንም በሚል ሸፋፍነው ታልፈዋል። ዶክተር ደሳለኝ ያነሳው ትክክለኛ ጥያቄ ትክክለኛ ምላሽ ባያገኝም ኮሚሽኗንና አለቃቸውን አብይ አህመድን ለማስደሰት ከፓርላማ አባላቶች እኛ አክቲቪስት አይደለንም በማለታቸው ለኮሚሽኗ ጭብጨባ ተችሯቸዋል። እኔ ከመጀመሪያው ይህንን ሂደት የምክክር ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼዋለሁ የሚሉት ዶክተር ደሳለኝ በእርግጥም እውነታው ይህ ነው። አብይ አህመድ የተባሉት አንድ የሀገር መሪ በ7 ዓመት ቆይታቸው በድሮንና ሙሉ ሜካናይዝድ ጦራቸውን በገዛ ህዝባቸው ላይ አዝምተው አቅም ሲያንሳቸው የጎረቤት ሀገር ጦርንም ጋብዘው ህዝባቸውን አስጨፍጭፈዋል። አሁንም በአማራ ክልል ተጠናክሮ ቀጥሏል። ታዲያ እኒህ የትርር ታናሽ ወንድም ናቸው ሰላማዊ ለመምሰል የምክክር ኮሚሽን ብለው አቋቁመው የማደናገሪያ ድራማቸውን የቀጠሉት። ጭብጨባ እንጂ የህዝብ ጥያቄ ሰሚ ባጣበት አዳራሽ ዶክተር ደሳለኝ ጥያቄያቸውን ቀጥለዋል። አሁን በነገራችን ላይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያሉት ልሂቃኖች ከአማራ ህዝብ ያሉ ተወካዮች ናቸው። ነገ ልሂቃኖች ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ይሰጠው የሚለው ተማጽኖ ብልጽግናው ሰፈር ይጮት ትርጉም ያለው አይመስልም። ምክንያቱም አብይ አህመድና ጋሻ ጃግሬዎቹ የሚፈልጉት ይህንኑ ነውና ለሌላ ዘመን አብዮት፣ ለሌላ ጊዜ የጦርነት ድግስ የመሰረተ ድንጋይ ጥሎ ማለፍ የአብይ አህመድና ሆዳደር የአማራ ክልል ሹማምንት ፍላጎት ምናልባትም የህልማቸው ጥግ ነው ቢባል መሬት ላይ ካለው ሀቅ አንጻር ማጋነን አይሆንም። በእነ የተከበሩ ዮሐንስ ቦያለው መዝገብ ተከሳሾች ፍርድ ቤት ቀርበዋል። ፍርድ ቤቱ የአቃቢ ሕግ ምስክሮችን ቃልና የተከሳሾችን የሰነድ ማስረጃ አስተያየት መርምሮ ብይን ለመስጠት ለሚያዝያ 15 2018 ቀጠሮ ተይዟል። በእነ የተከበሩ ዮሐንስ ቦያለው መዝገብ በሌሉበት የተከሰሱትን ጨምሮ ከ52 ተከሳሾች መካከል 16 የሚሆኑት በአማራ ማንነታቸው ከመኖሪያ ቤታቸውና ስራ ቦታቸው ታፍነው በግፍ እስር እየተሰቃዩ ናቸው። በምርመራ ስም በአፋር ክልል አዋሽ አርባ ድረስ ተወስደው ሲቪሎች በወታደር ካምፕ ከ6 ወራት በላይ እንዲሁም በአዲስ አበባ ፌዴራል ፖሊስ ሜክሲኮ ከ2 ወራት በላይ በር ተዘግቶባቸው የተሰቃዩ መሆኑ በሰብአዊ መብትና በሚዲያ ተቋማት ተደጋግሞ የተገለጸ ጉዳይ ነው። በመቀጠልም የወዲድ ብልጽግና በድሮን እና በከባድ መሳሪያ ጭምር ይፋዊ ጦርነት አውጆ እየጨፈጨፋቸው ያሉ ሲቪል የአማራ ተወላጆችን አስከሬን ጭምር አትግደሉ ላሉት ተከሳሾች በመሸለም
ገዳይ አገዛዙ ተቆርቋሪ መስሎ ከሳሽ ሆኖ በሐሰት እየወነጀለ በተለመደ ቲያትር የቀጠለ መሆኑ ግልጽ ነው። ታዲያ እነዚህ በቂሊንጦ ማረሚያ ቤት 2 ዓመት ከ5 ወራት በላይ ያለ ፍትህ በግፍ ታስረው የሚገኙት እነ የተከበሩ ዮሐንስ ቦያሌው የካቲት 11 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና ጸረ ሽብር ወንጀል ችሎት ቀርበዋል። በዕለቱ ከ16ቱ ተከሳሾች መካከል አማረ መለሰ ተከሳሹ በእስር ላይ ያለ በምርመራ ስም ከደረሰበት በደል ጋር በተያያዘ በገጠመው የጤና ችግር ዛሬን ጨምሮ ለበርካታ ወራት አልተገኘም። በአማኑኤል ሆስፒታል በሕክምና ክትትል ላይ ይገኛል። ዶክተር ካሳ ተሻገር፣ ዶክተር ዘሪሁን ባህሪውና ከፋለ እሱ ባለው ደግሞ በተመሳሳይ በእስር ላይ ያሉ የገጠማቸውን ህመም ተከትሎ የሕክምና ቀጠሮ ስለነበራቸው ፍርድ ቤት አልተገኙም። ጥር 19 2018 በነበረው ቀጠሮ ያልተገኘው በመዝገቡ 45ኛ ተከሳሽ የሆነው ደሳለኝ እጅጉ በበኩሉ ማረሚያ ቤቱ በአልባሳት ሰበብ እያደረገ ከችሎት እያስቀረው ስለመሆኑና በአባላት በኩል ስድብና ማስፈራሪያ እየተፈጸመበት መሆኑን በመጥቀስ ፍትህ ጠይቋል። እየደረሰብኝ ካለው በደሎች መካከል አንዱ ለመናገር የሚከብድና የማይመጥን በመሆኑ ፍርድ ቤቱ በቢሮ እንዲያነጋግረኝ እፈልጋለሁ ሲል መጠየቁ ተሰምቷል። ፍርድ ቤቱም አቤቱታው በጠበቆቹ በኩል በጽሁፍ እንዲቀርብ ትዕዛዝ ሰጥቷል። አቃቢ ሕግ በማስረጃነት ቆጥሮ ነገር ግን በሰነድ ማስረጃነት ዘርዝሮ ለተከሳሾች ያደረሰውን የስልክ ጠለፋን ትዕዛዝ በተመለከተ የቀረበ አቤቱታን ምላሹን መርምሮ ትዕዛዝ ለመስጠት የቀድሞው ችሎት የሰጣቸውና ተፈጻሚ ያልሆኑ ውሳኔዎች ፍርድ ቤቱ መርምሮ በተከሳሾች ለቀረቡ አቤቱታዎች የሚሰጠውን ትዕዛዝ ለመጠባበቅ ነበር። በዚህም መሰረት የግራ ቀኙን አቤቱታና ምላሽ የመረመረው ፍርድ ቤቱ የምክር ቤቱ አባላት ያለመከሰስ መብቱን በተመለከተ ፍርድ ቤቱ ያለመከሰስ መብታቸው መነሳቱን ሲያረጋግጥ ክሱን ማየት አይችልም። ስለሆነም ቃለ ጉባኤው እንዲመጣልን ትዕዛዝ ይሰጥልን ለተባለው ፍርድ ቤቱ በቀደመ ችሎቱ ተመልክቶ ምላሽ የተሰጠበት ስለሆነ አሁን በድጋሚ አናየውም በሚል አልፎታል። ችግር ካለው ግን መጨረሻ ላይ ይግባኝ መጠየቅ መብት መሆኑን አመላክቷል። በመዝገቡ 31ኛ ተከሳሽ ታደለ አሰፋ ተፈርዶበት ከታሰረ በኋላ ስልኩ ተጠልፎ የተገኘ መረጃ በሚል የእሱ ያልሆነ የድምጽ ማስረጃ የቀረበበት ስለመሆኑ ለዚህም ታስሮ ስለመቆየቱ ማስረጃ እንዲመጣለት ተከሳሹ ለጠየቀው ገና ተከላከል ባልተባለበት ማስረጃ እንዲመጣለት መጠየቅ ከህግ አንጻር ስነ ስርዓታዊ አይደለም የሚል ምላሽ ተሰጥቶታል። በተከሳሹ ላይ በምርመራና በእስር ወቅት የደረሰባቸው ግፍና በደልን በተመለከተ በኢሰመኮ የተጣራውንና የቀረበውን ሪፖርት መሰረት በማድረግ ፌዴራል ፖሊስ እንዲያጣራ በሚል ፍርድ ቤቱ ከወራት በፊት የሰጠው ትዕዛዝ አፈጻጸሙ የደረሰበትን ደረጃ በተመለከተ ተቋሙ በጽሁፍ ምላሹን እንዲያቀርብ ታዟል። በተመሳሳይ ከወራት በፊት የተከሳሾች ማንነትና ማህበራዊ መሰረት የሆነውን የአማራን ህዝብ ተሳድቧል፣ እንዲሁም በተከሳሾችና በቤተሰቦቻቸው ላይ የሰብአዊ መብት ጥሰት እየፈጸሙ ነው በተባሉት በቂሊንጦ ማረሚያ ቤት የጥበቃና የደህንነት ኃላፊና የተቋሙ ተወካይ ኃላፊ በሆኑት በኢንጂነር ድሪባ ሰንበቶ ላይ የቀረበው ክስ የወንጀል ፍሬ ነገር አለው በሚል እንዲያጣራ ለፌዴራል ፖሊስ ለተሰጠው ትዕዛዝ ተቋሙ የምርመራ ውጤቱን ይዞ እንዲቀርብ ታዟል። የተከበሩ ዮሐንስ ቦያለው ካለባቸው የእግር ህመም አንጻር ቤተሰቦቻቸውን ቆመው ሳይሆን በተመቻቸ ቦታ ተቀምጠው እንዲያነጋግሯቸው ቀደም ሲል የተሰጠው ትዕዛዝ መቋረጥ አልነበረበትም በሚል አሁንም ተፈጻሚ እንዲሆን በድጋሚ ታዟል። የማይፈጸምበት የተለየ ምክንያት ካለ በጽሁፍ ይዞ እንዲቀርብ ተብሏል። በኤግዚቢትነት ያልተያዙ የተከሳሾች ንብረቶች እንዲመለሱላቸው ከአሁን ቀደም የተሰጠው የፍርድ ቤት ትዕዛዝ እንዲፈጸም ትዕዛዝ ተሰጥቷል። ፌዴራል ፖሊስ የወሰደው ንብረት የማይመልስበት የተለየ ምክንያት ካለው ምላሹን ይዞ እንዲቀርብም ታዟል። ዶክተር ካሳ ተሻገር ከህመምተኛ ልጃቸው ጋር በልዩ ሁኔታ እንዲገናኙና እንዲንከባከቡት ፍርድ ቤቱ የሰጠው ትዕዛዝ ሊቋረጥ እንደማይገባው የገለጸው ፍርድ ቤቱ አሁንም ማረሚያ ቤቱ ትዕዛዙን እንዲፈጽም አዟል። ተከሳሾች ለማንበብ ፈልገው እንዳይገባ በማረሚያ ቤት የተከለከለባቸው መጽሐፍ ካለ ምክንያቱ ተገልጾ ምላሽ እንዲሰጥበት ሲል ፍርድ ቤቱ አዟል። በአጠቃላይ የፌዴራል ከፍተኛ ፍርድ ቤት ፌዴራል ፖሊስና የቂሊንጦ ማረሚያ ቤት ፈጽሞ የደረሰበትን አፈጻጸም ለፍርድ ቤቱ እንዲያሳውቅ በሚል ለየካቲት 25 2018 ቀጠሮ ተይዟል። በተጨማሪም አቃቤ ሕግ ተከሳሾች በሰጡት የሰነድ ማስረጃ አስተያየት ላይ ምላሽ ልስጥበት ሲል ያቀረበውን አቤቱታ አስተያየት መስጠት በተሳሳተ መንገድ ሲሰራበት የቆየ አሰራር እንጂ ከሕግ አንጻር ስነ ስርዓታዊ አይደለም በሚል ታልፏል። በመሆኑም ፍርድ ቤቱ የአቃቤ ሕግ ምስክሮችን ቃልና የተከሳሾችን የሰነድ ማስረጃ አስተያየት መርምሮ ብይን ለመስጠት በሚል ለሚያዝያ 15 2018 ቀጠሮ ተሰጥቷል። በመጨረሻም የአብይ አህመድ ስርዓት በቅርቡ ሁለት አደገኛ የሆነ አማራን መልሶ መጨፍጨፊያ ስትራቴጂ አዋልዷል። አንደኛው የኤርትራ ጦር በኢትዮጵያ ምድር ገብቷል ካለ በኋላ በደቡብ ጎንደር አካባቢ የነበረውን ወታደራዊ እንቅስቃሴ ሆን ብሎ የኤርትራ መንግስት ሰራዊት ወደ አማራ ክልል እንደዘለቀ ለማስመሰል የሞከረውና በስርዓቱ መር አክቲቪስቶች አማካኝነት ያስነገረው የተሳሳተ ፕሮፓጋንዳ ነው። ይህ ፕሮፓጋንዳ ስርዓቱ ነገ ላይ የፋኖ ሰራዊት በስፋት ከተሞች ወደ መቆጣጠር ሲሄድ በቀጥታ በአየር ኃይል የታገዘ ፍጅትና ተቋማት መውደምን ቅድመ ዝግጅት እንዲጠቅመው የሚነዛው የተሳሳተ ፕሮፓጋንዳ ነው።
ሁለተኛው በጣም በስፋት እየተነገረበት ያለውና በከፍተኛ ደረጃ በስርዓቱ አክቲቪስቶች እንዲሁም ከትግሉ ወጥተን ሰላማዊ መንገድ ተከተልን የሚሉ ጸረ አማራ የውስጥ ተባይ የነበሩ ታጋይ መሳዮች አማካኝነት የሚነዛው ሰፊ የሚዲያ ሽፋን እየተሰጠ ያለው ሲሆን ቀኝ የውስጥ አርበኞች የሚለው ንቅናቄ ነው። ልብ ብለን ልናየው የሚገባው ነገር ስርዓቱ አደገኛ አካሄዶችን ማስቀመጡ ግልጽ ነው። ለዛ ነው እነዚህ ሁለት ነገሮች ለጥፋት መንገድ እንዳዘጋጃቸው ግልጽ ነው። በከተማው የሚገኘውን የተማረውን ኃይል አለዚያም በስርዓቱ ሚኒ ካቢኔ በሚባለው መዋቅርና ከፍተኛ መዋቅር ውስጥ ሆነው ለአማራነት መልካም ሐሳብ ይኖራቸዋል ብሎ የሚያስባቸውንና በከፍተኛ የትምህርት ተቋማት፣ የሕክምና ተቋማት የመሳሰሉ ውስጥ ሊያጠፋቸውን የተዘጋጀውን አማራ ማጥፊያ መንገድ መቀየሱና ማዘጋጀቱ የሚታወቅ ቀኝ የውስጥ አርበኛ ንቅናቄ በከፍተኛ ደረጃ ሆን ብሎ በራሱ አክቲቪስቶች ማስጮሁ በእርግጠኝነት ከያፓው ዘመን በከፋ የአማራ የተማረው ኃይል በቀጣዩ የሞት ድግስ ተቋዳሽ ይሆናል የሚል እይታ አለን። በዚህ አጋጣሚ የአማራው የተማረው ኃይል ስርዓቱ ከሚደግስለት ካራክተራይዝድ አድርጎ ካስቀመጠው የመጥፊያ ዕቅድ ራሱን ማውጣት የሚችለው በፍጥነት ይህንን ትግል በመቀላቀል ብቻ ነው። ሶማሌላንድ የቱርክን ፕሬዝዳንት ንግግር ተቀባይነት የሌለው ጣልቃ ገብነት ነው ስትል ኮነነች። የሶማሌላንድ መንግስት የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶዋን በአዲስ አበባ የሰጡት አስተያየት ተቀባይነት የሌለው ጣልቃ ገብነት ሲል ኮነነ። ሶማሌላንድ ይህ የፕሬዝዳንት ንግግር ከቀጠናዊ አጋሮች ጋር ያላትን ግንኙነት ሊያሻክር እንደሚችል ማስጠንቅቃለች። የአገሪቱ መንግስት ዛሬ ረቡዕ ዕለት በወጣው መግለጫ ከቱርክ ፕሬዝዳንት የተሰጡት አስተያየቶች በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ብሏል። መግለጫው አክሎም የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች መሆኑን አጽንኦት ሰጥቷል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባት እና ለሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥ ጥሪ አቅርቧል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ